በመጀመሪያ ሰይፈ ስላሴን እንዴት እንጸልይ ካላችሁ ሰይፈ ስላሴን በሶስት መልኩ መጸለይ ትችላላችሁ። እባካችሁ ይሄንን ታላቅ ጸሎት ጸልዩት። ሰይፈ ስላሴ በአጋንንት ላይ ያለው የበላይነት እጅግ በጣም የተለየ ነው። በመጀመሪያ ሰይፈ ስላሴን እንዴት እንጸልይ ካላችሁ ሰይፈ ስላሴን በሶስት መልኩ መጸለይ ትችላላችሁ። በስንት አልኳችሁ? በሶስት መልኩ። የመጀመሪያው ጠዋት ከቤታችሁ ከመውጣታችሁ በፊት በርከክ ብላችሁ የበረታችሁ ቆማችሁ ያመማችሁ አረፍ ብላችሁ ቁጭ ብላችሁ አጋዕዝተ ዓለም ስላሴን በሰይፈ ስላሴ ማመስገንና መማጸን ትችላላችሁ። ስለዚህ ከቤት ከመውጣታችሁ በፊት በጧት ባለው የጸሎት መርሃ ግብራችሁ ውስጥ ሰይፈ ስላሴ የሚባለውን ጸሎት አካታችሁ ስላሴን ለምኑ፣ ተማጸኑ። ሁለተኛ ምናልባት ጧት የማይመቻችሁ ሰዎች ካላችሁ ማታ ከስራ ከተመለሳችሁ በኋላ ከመተኛታችሁ በፊት በርከክ ብላችሁ በረታችሁ ደግሞ ቆማችሁ ሰይፈ ስላሴን ጸልዩ። ሶስተኛ ማታና ጧት ያልተመቻችሁ ሰዎች በስራ ተጠምደናል ቢዚንን የምትሉ ደግሞ ሰዎች ካላችሁ ሰይፈ ስላሴን በስራም ቦታ ሆናችሁ በአንድ ቦታም ቁጭ ብላችሁ በመኪናችሁ ውስጥም ሆናችሁ አጋዕዝተ ዓለም ስላሴን ማመስገን ትችላላችሁ። ስለዚህ ሰይፈ ስላሴን ለመጸለይ ሶስት አማራጭ አለን። ከሶስቱ አንዱን ተጠቀሙ። ወይ ጧት ጸልዩ፣ ወይ ማታ ጸልዩ፣ ወይ ደግሞ ባላችሁበት በስራ ቦታ ወይም ደግሞ ባላችሁበት ሁኔታ መጸለይ ትችላላችሁ። ስለዚህ ከሶስቱ አንዱን ብትጠቀሙ የስላሴን ጸጋ በረከት ታገኛላችሁ። ሌላው ሰይፈ ስላሴ ተበልቶ ይጸልያል ወይ የሚሉ ሰዎች አሉ። አዎ ሰይፈ ስላሴ ተበልቶ ድብን ተደርጎ ይጸልያል። ጸሎት ከሆድ ጋር ሳይሆን ከልብና ከህሊና ጋር ነው የሚገኘው። ምን አልኳችሁ? ጸሎት ከሆድ ሳይሆን ከምንድን ነው? ከልብና ከህሊና ጋር ነው የሚገናኘው። በቤተ ክርስቲያናችን ሳይበሉ የሚጸልዩ ጸሎት አሉ፣ የውስጥ ጸሎት። በነገራችን ላይ ሰይፈ ስላሴ የማህበርም አይደለም፣ የቤተ ክርስቲያን የውስጥ ጸሎትም አይደለም፣ የግለሰብ ጸሎት ነው። በግሉ ስላሴን የሚያመሰግንበትና የሚጸልይበት ጸሎት ነው። ስለዚህ የትኛውም ሰው ሰይፈ ስላሴን ላለመተው በልቻለሁ ብሎ ካለመጸለይ በልቶ መጸለይ ይሻላልና የበረታችሁ ሰዎች ጧት ብትጸልዩት፣ ካልሆነ ደግሞ በልቻለሁ ካላችሁ ደግሞ ስላሴን ለማመስገን ህሊናችሁና ልቦናችሁ ነው እንጂ ዝግጁ መሆን ያለበት ከምግብ ጋር ምንም የሚገናኝ ነገር ስለሌለ በልታችሁም ሳትበሉም ሰይፈ ስላሴን መጸለይ ትችላላችሁ። እንደዚህ አድርጋችሁ ብትጸልዩ የስላሴን ጸጋ በረከት ታገኛላችሁ። ሰይፈ ስላሴ ተብሎ ገና ስሙ ሲነሳ በጣም ይከብዳቸውና ረረረረ ይሄንን ጸሎትማ ተውት፣ አትጀምሩት፣ ከጀመራችሁ እንዳትተውት፣ ከተዋችሁ ደግሞ ሰይጣን ይመታችኋል ይላሉ። ሰይፈ ስላሴን ስትጸልዩ ስላሴ የሚጠብቋችሁ፣ ሰይፈ ስላሴን ስትተው ስላሴ የሚተዋችሁ አይደለም። ነገር ግን ሰይፈ ስላሴን ስትጸልዩ ክፉ መናፍስት ይርቃችኋል እንጂ ክፉ መናፍስት አይቀርባችሁም። ስለዚህ ጸሎቱ አያስመታም፣ በረከትና ጸጋ ነውና የሚያመጣው። ከዚህ ጋር በተያያዘ አንዳንድ ፍራቻ ስላለ ሳትፈሩ በርትታችሁ ጸልዩ። ሌላው ሰይፈ ስላሴ ከሌሎች ጸሎት በምን ይለያል የሚለውን ባጭሩ ልንገራችሁ። ሁሉም ጸሎት አንድ ነው፣ ቅድመ እግዚአብሔር የሚደርስ ነው። ግን ሁሉም ጸሎት ደግሞ አንድ አይደለም፣ የየራሱ ጸጋና በረከትና ጥቅም አለው። ለምሳሌ ውዳሴ ማርያም ስንጸልይ ማንን ነው የምንማጽነው የምናመሰግነው? ንገሩኝ። ስለዚህ ውዳሴ ማርያም ማለት የድንግል ማርያም ምስጋና ማለት ነው። ሰይፈ መለኮት ስንጸልይ ማንን ነው የምናመሰግነው? መድኃኔዓለምን። ሰይፈ ስላሴን ስንጸልይ ደግሞ ማንን ነው የምናመሰግነው? አጋዕዝተ ዓለም ስላሴን እናመሰግናለን። ስለዚህ ሰይፈ ስላሴ ከሌሎቹ ጸሎቶች የሚለይበት አንዱ በቀጥታ ከስላሴ ጋር ትገናኙበታላችሁ፣ አጋዕዝተ ዓለም ስላሴን ታመሰግኑበታላችሁ፣ ከስላሴ ዘንድ ጸጋ መለኮትን ታገኛላችሁ፣ የስላሴን ጥበቃና ቸርነትን በሕይወታችሁ ታያላችሁ። ይሄንን ብታደርጉ የስላሴ በረከት ከእናንተ ጋር ነው። እባካችሁ ይሄንን ታላቅ ጸሎት ጸልዩት፣ ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከስላሴ ትገናኙበታላችሁ። ጸሎቱ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ሕይወታችሁ አንጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ፣ ብዙ ሰማያዊ በረከትን ታተርፉበታላችሁ፣ ከስላሴ ጋር ትወዳጁበታላችሁ። በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው የምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ስላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው የምነግራችሁ።
አባታችን አባ ስብሐት ለአብ ሰይፈ ሥላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ሥላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ አይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ሥላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበር። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ሥላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው። በሁለቱም በኩል ስል ነው። ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል፣ ወይም ደግሞ በሁለቱ ይቆርጣል። ሰይፈ ሥላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ሥላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ሥላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ሥላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የሥላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ሥላሴ ተብሏል። ቅድም እንደነገርኳቸው እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በሥላሴ አርአያና አምሳል እስከተፈጠርን ድረስ ወይም ደግሞ ሥላሴ እስከፈጠሩን ድረስ አጋዕዝተ ዓለም ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የሥላሴ አምሳል ነን፣ የሥላሴ መልክ ነን። ሰው ማለት የሥላሴ መልክና ስል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የሥላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን ዘላለማዊ ፍጡር ነው፣ በራሳችን የሞትን ጣጣ ካላመጣን በስተቀር። ስለዚህ ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። እባካችሁ የፈጠሩን ሥላሴ ናቸው። ቢቻላችሁ በየዕለቱ ሰይፈ ሥላሴን ጸልዩት። ሰይፈ ሥላሴ ለኔና ለናንተ አባቶቻችን በሚገባን ግራ በማያጋባን በሚመጥነን መልኩ ነው ጊዜያችንና ሰዓታችንን አይተው ያስቀመጡልን። ሰይፈ ሥላሴ የሚባለው ጸሎት የራሱ መቅደም አለው። ግድ የለም መቅደሙን እንኳን ተውት። ልክ እንደ ውዳሴ ማርያም የዘውትር አለው። የዘውትር ሰይፈ ሥላሴን ከጸለያችሁ በኋላ ደግሞ የዕለት አለው፣ ወይም ደግሞ ከሰኞ እስከ እሑድ አለው ማለት ነው። ውዳሴ ማርያምን የሚጸልይ ሰው ሰይፈ ሥላሴን ለመጸለይ አይቸገርም። ምክንያቱም አንድ አይነት አቀራረብ ስላለው ማለት ነው። ስለዚህ በየወሩ ሳይሆን በየዕለቱ ሰይፈ ሥላሴን ጸልዩ። ቢቻላችሁ ከቤት ከመውጣታችሁ በፊት ሰይፈ ሥላሴን ጸልያችሁ አጋዕዝተ ዓለም ሥላሴን ተማጽናችሁ ሥላሴን ለምናችሁ ሄዱ። ይህንን የምታደርጉ ከሆነ የሥላሴን ጸጋ በረከት ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 13 ቁጥር 33 ላይ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁም፣ ተጠንቀቁ። መቼ እንደምንሞት፣ መቼ እንደምንጠራ፣ መቼ አጋዕዝተ ዓለም ሥላሴ ለሽልማት ይሁን ለፍርዶት እንደምንቆም አናውቅም። ስለዚህ ተጠንቀቁ ተባልን። ተጠንቀቁ የተባልነው ንስሐ ግቡ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ማለት ነው። ተጠንቀቁ ማለት ማስፈራሪያ አይደለም። ወደ እግዚአብሔር ተመለሱ፣ ከመለኮታዊ ጸጋ በረከት ተቋደሱ፣ ንስሐ ገብታችሁ በንስሐ ተመላለሱ ማለት ነው። ከዛ ደግሞ ትጉና ጸልዩ ይላል። ማቋረጥ የሌለበት ምግብ እንደማናቋርጠው ዕለት ዕለት እንደምንበላው ሁሉ ምግብ የሕይወታችን አንድ አካል እንደሆነ ሁሉ ለመንፈሳዊ ሰው ደግሞ ጸሎት የሕይወቱ አንድ አካል ነው። ምግብ እንደማናቋርጠው ሁሉ ጸሎትን ማቋረጥ የለብንም። ምግብ ካቋረጥን ሆዳችን ይራባል፣ ሰውነታችን ይጎዳል፣ አቅማችን ያንሳል። ጸሎትም ስናቋርጥ ነፍሳችን ትራባለች፣ ነፍሳችን ከእግዚአብሔር ጸጋ ትከሳለች፣ በመንፈሳዊ ትደክማለች፣ ትዝላለች። ስለዚህ የሚጸልይ ሰው ነፍሱን የሚያበላትና የሚያጠጣት
ሰውነቱን ሳይሆን ነፍሱን የሚያበረታት ሰው ነው። ስለዚህ በተቻለ አቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎናልና እንደ አቅማችሁ ሰይፈ ሥላሴን ጸልዩ። ብዙ ጊዜ ተናግሬያለሁ። ሰይፈ ሥላሴን ለመጸለይ ስለ እውነት ነው ምላችሁ። አጋዕዝተ ዓለም ሥላሴ ምስክሬ ናቸው። 15 ደቂቃ አይፈጅባችሁም። ስንት ደቂቃ አልኳችሁ? ንገሩኝ። 15 ደቂቃ አይፈጅባችሁም። 15 ደቂቃ መጸለይ አቅቶን ነው የ15 ዓመት ችግር ይዘን የምንኖረው። 15 ደቂቃ ሥላሴ ፊት መቆም አቅቶን ነው የ15 ዓመት ችግር፣ የ15 ዓመት በሽታ፣ የ15 ዓመት መከራ ይዘን የምንንከራተተው። ጸሎት በራሱ መድኃኒት ነው፣ ይፈውሳል፣ ያድናል። የሚጸልይ ሰው የጊዜ ጉዳይ ነው እንጂ እግዚአብሔር ጸሎቱን ዝም አይለውም፣ ይመልስለታል። በተለይ ንስሐ ገብቶ በንጽህና ሆኖ የሚጸልይ ሰው በጸሎቱ ከእግዚአብሔር የሚያጣው ነገር የለም። የምናጣው ስለማንጸልይ ነው። ስለዚህ አጋዕዝተ ዓለም ሥላሴ ሰይፈ ሥላሴን እንድንጸልይ ጸጋ በረከቱን ያድሉን። ሰይፈ ሥላሴ በአጋንንት ላይ ያለው የበላይነት እጅግ በጣም የተለየ ነው። የክፉ መናፍስት ውጊያ ያለባችሁ ሰዎች፣ ክፉ መናፍስትና ክፉ ሕመም የሚፈትናችሁ ሰዎች ሰይፈ ሥላሴን ጸልዩ። ታውቃላችሁ በቤተ ክርስቲያናችን እነዚህ ይሄ መንፈሳዊ ዛር የሚባሉ አሉ። ይሄ ጠቋር ምናምን የሚባሉት ለመንፈሳዊት የቀረቡ ናቸው። እንደውም ምንድነው የሚለው ይሄ መናጢው ጠቋር እኔ ዳዊት ደጋሚ፣ ቤተ ክርስቲያን ሳሚ፣ አሸዋ ቃሚ፣ ዘንዶ ጠምጣሚ ይላል። የጠቋር መንፈስ ያለበት ሰው ዳዊት ይደግማል፣ ቤተ ክርስቲያን ይሳለማል። ነገር ግን ይሄ መንፈስ ያለበት ሰው ሰይፈ ሥላሴ የተባለውን ጸሎት አይጸልይም። ከጸለየም ያንገፈግፈዋል፣ አዙሮ ይደፋዋል። ጸሎቱ መናፍስቱን እጅግ በጣም ይፈትናል። ስለዚህ የክፉ መናፍስት ውጊያ ያለባችሁ የበረታችሁ ሰዎች እንዲታገስላችሁ ወይም ደግሞ እንዲርቅላችሁ የምትፈልጉ ከሆነ ሰይፈ ሥላሴን ጸልዩ። ጸሎቱ በክፉ መናፍስት ላይ የበላይነት ስላለው አጋዕዝተ ዓለም ሥላሴ በዚህ ጸሎት ኃይል ከሕይወታችሁ ያርቁላችኋልና ብትጸልዩት በጣም ትጠቀሙበታላችሁ። በተለይ ደግሞ በአሁን ሰዓት መተት የበዛበት ክፉ ሰው እጅጉን በጣም የተንሰራፋበት ጊዜ ስለሆነ በመተት እድሳት የምትሰቃዩ ክፉ መናፍስት እየተመላለሰ ሕይወታችሁን እየጎበኘ መከራ የሚያበላችሁ ሰዎች ካላችሁ ሰይፈ ሥላሴን ጸልዩ። እንደው ቀሲስ ምን አለ በሉኝ፣ በጸሎቱ ጥቅም ካላገኛችሁ እኔን ክሰሱ፣ እኔን ውቀሱ። እናንተ ብቻ እንደው በሥላሴ ስም ጸሎቱን ብቻ ጀምሩት። በአጭር ጊዜ ታዩታላችሁ ለውጡን። እንደው ጥቂት ምልክት ልንገራችሁ። ለምሳሌ ሰይፈ ሥላሴ ስትጸልዩ ያንቀጠቅጣችኋል፣ ፍርሃት ይለቅባችኋል፣ ሰውነታችሁ ይርዳል፣ ከፍተኛውን ፍርሃት ይወድቅባችኋል፣ ሰውነታችሁ እንደ እሳት ይነዳል፣ ለመጸለይ አንደበታችሁ ይያዛል። ጸሎቱን ስትጸልዩ የጸሎቱን ምልክት ራሳችሁ ታያላችሁ። ለእናንተ በረከት፣ ለክፉ መናፍስት ደግሞ መቅሰፍት ስለሆነ የሚታይ ጸጋ በረከት ያለው ጸሎት ስለሆነ እባካችሁ በርትታችሁ ጸልዩ። ስለዚህ አጋንንት ተፈቶ በተለቀቀበት ሰው በመተት በከፋበት በዚህ ዘመን ሰይፈ ሥላሴን መጸለይ ያስፈልጋል። በዚህ በራዕየ ዮሐንስ በምዕራፍ 12 ቁጥር 12 ላይ ይላል ዲያብሎስ በሉ እስኪ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። ወደ ማን ወርዷል? ወደ እናንተ ወርዷል ይላል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። አሁን ዲያብሎስ የወረደበት ተፈቶ የተለቀቀበት ሰውን የሚያሰቃይበት ጊዜ ስለሆነ ይሄንን ጊዜ አይደለም እንደው ጸሎት ትተን እየጸለይን እንኳን የፈተና ጊዜ ስለሆነ በተቻለ አቅም ይሄንን ጸሎት ጸልያችሁ ከሥላሴ ጋር ተገናኙ። የሥላሴን ጸጋ መለኮት አግኙ። ስለ ሰይፈ ሥላሴ እንደው ጥቂት ነገር ልንገራችሁና ትምህርቱን ላጠቃልል። ምናልባት ሰይፈ ሥላሴን የምትጸልዩ ሰዎች ታውቃላችሁ። የረቡዕ ሰይፈ ሥላሴ ላይ አንድ አስደናቂ ታምር አለ። በፍልስጤም ሀገር የሚኖር አንድ አጋዕዝተ ዓለም ሥላሴን የሚፈራና የሚያከብር ሰው ነበረ። ይህ ሰው መጻሕፍትን የመጻፍ ትልቅ ችሎታ ነበረው። ታዲያ ከዕለታት አንድ ቀን የሀገረ ገዢው ሰው ይመጣና ይሄንን ሰው በጸሐፊነቱ በዝናው ያውቀው ስለነበረ ወደዚህ ሰው መጥቶ እባክህ ሰይፈ ሥላሴ የሚባለውን የጸሎት መጽሐፍ ጻፍልኝ ብሎ ለዚህ ሰው ነገረው። ይህ ሰው ደግሞ አጋዕዝተ ዓለም ሥላሴን ይፈራል፣ ያከብራል፣ ይወዳል። ስለዚህ ተነጋገረና ሰይፈ ሥላሴ የሚባለውን ጸሎት ለዛ ለሀገረ ገዢው ሲጽፍለት ወይም ደግሞ ሲገለብጥለት ምስጋናውን እየጻፈ ሥላሴ የሚለውን ስም
በራሱ በወርቅ ስም ይጽፍ ነበር ይላል። በሚያበራ ጽሩይ በሆነ እንደ ብርሃን ባለ በወርቅ ቀለም የሥላሴን ስም ሥላሴ የሚለውን በወርቅ ቀለም ይጽፍለት ነበር። ታዲያ ይህ ሰው ለሰውየው ክብር ሳይሆን ለሥላሴ ክብር፣ ሰውየው ሳይነግረው ሥላሴን ፈርቶና አክብሮ ለሥላሴ ክብር ብቻ በማለት ሥላሴ የሚለውን ስም በወርቅ ቀለም ይጽፋል። እንደዚህ ሰይፈ ሥላሴን እየጻፈ ያንን መጽሐፍ ሳይጨርስ ይህ ሰው ሞተ። ከሞተ በኋላ ቅዱሳን መላእክት ከሰማይ ወርደው ነፍሱን እቅፍ ድግፍ አድርጎ ወደ ሰማይ ወሰዱት፣ በሥላሴ ዘንድም አቆሙት። አጋዕዝተ ዓለም ሥላሴ ፊት ከቆመ በኋላ አጋዕዝተ ዓለም ሥላሴ አመሰገኑት። ወዳጃችን በእውነት አንተ ስማችንን አክብረህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍ እኛ ደግሞ ስምህን በሰማይ በወርቅ አንድ ላይ ጽፈናል። ቅዱሳን መላእክት ሄደው እንዲያሳዩት ስሙን ደግሞ እንዲመለከቱት አደረጉ። ያ ሰው ስሙ በወርቅ ቀለም በአምድ ላይ ተጽፎ በተመለከተ ጊዜ እጅግ በጣም ደስ አለውና ጌቶች አጋዕዝተ ዓለም ሥላሴ ሆይ በምን ስራዬ ነው ስሜን በወርቅ ቀለም የጻፋችሁት ብሎ ጠየቃቸው። ወዳጃችን ሆይ ስማችንን ስላከበርክ ለስማችን ክብር ብለህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍክ ስምህን ደግሞ በአምድ ወርቅ ላይ ጻፍን። ኤልያስ፣ ነቢየ እግዚአብሔር ቅዱስ ሄኖክ፣ ቅዱሳን ያሉበት በሙሉ አጋዕዝተ ዓለም ሥላሴ አስገቡት። የብርሃን መጎናጸፊያ አጎናጸፉት። ሰማያዊ የወርቅ አክሊልና ክብር ሰጡትና በገነት እንዲኖር አደረጉት ይላል። እኔ በጣም የሚገርመኝ ይሄ ሰው ሰይፈ ሥላሴን ሲጽፍ ለሥላሴ ስምንና ክብር ብቻ ብሎ ሥላሴ የሚለውን ስም በወርቅ ቀለም ጽፎ ይሄንን ክብር ካገኘ እኔና እናንተ ሰይፈ ሥላሴን ብንጸልይ ዕለት ዕለት ብናመሰግናቸው ምን አይነት ክብር ነበር የምናገኘው? ብንዘክራቸው ብንማጸናቸው ዕለት ዕለት ብናስባቸው ያ ሰው ያገኘውን ክብርና ጸጋ እኛም እናገኛለን፣ በነፍሳችንም እንከብራለን። በዚህ በራእየ ዮሐንስ በምዕራፍ 20 ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በሕይወት መጽሐፍ ያልተጻፈ ማንኛውም በእሳት ባህር ተጣለ ይላል። ስለዚህ ስማችን ሕይወታችን በሰማይ ይጻፋል፣ በወርቅ ላይ ይታተማል። ይህ ሰው ክብር ያገኘው የሥላሴን ስም አክብሮ በመጻፉ ነው። እኔ እናንተ ሰይፈ ሥላሴን አክብረን ብንጸልይ የሥላሴን ጸጋ በረከት እናገኛለን አናገኝም? እናገኛለን። ችግሩ ደግሞ አንጸልይማ። እኛም እኮ ተዳረቅን፣ ነገርናችሁ። እናንተም ደግሞ ጎበዝ ናችሁ፣ እምቢ አላችሁ። አንጸልይም ሲነገር እምቢ፣ ጸልዩ እምቢ፣ ስገዱ እምቢ። እኛም እንጮሃለን፣ እናስተምራለን፣ እናንተም ደግሞ አንጸልይም ብላችሁ ትመላለሳላችሁ። በእውነት አጋዕዝተ ዓለም ሥላሴ የምንጸልይበትን ጸጋ በረከት ይስጡን። እስኪ እንደው ቃል ትገቡልኛላችሁ? እስኪ ቃል የሚገባልኝ ሰይፈ ሥላሴን ከዛሬ ጀምሮ አላቋርጥም የሚልኝ እስኪ እንደው በሥላሴ ስም እንደው ለኔ አይደለም እንድትጠቀሙበት ነው። አጋዕዝተ ዓለም ሥላሴ ይርዷችሁ፣ ጸጋ በረከቱን ያሳድሩባችሁ። በእውነት ቀሲስ ምን አለ በሉኝ፣ ትጠቀማላችሁ፣ ታመሰግኑኛላችሁ፣ ታስታውሱኛላችሁ በጸሎቱ የምታገኙትን ጸጋ በረከት ስታዩ ማለት ነው። ስለዚህ ጊዜው መቼ እንደሆነ አታውቅምና ተጠንቀቁ፣ ትጉ፣ ጸልዩም ተብለናልና በእውነት ጸልየን የአጋዕዝተ ዓለም ሥላሴን መለኮታዊ ጸጋ በረከት ለማግኘት አጋዕዝተ ዓለም ሥላሴ ይርዱን። አጋዕዝተ ዓለም ሥላሴ ሁላችንንም በሰይፈ ሥላሴያቸው አጥረው ከልለው ከመከራ ሥጋ ከመከራ ነፍስ ሰውረው ለወሩ ለዓመቱ በሰላም በጤና ያድርሱን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።